እሺ ብቻ እግዚአብሔር ይመስገን ጋይስ። ከዚህ በኋላ ይሄ ነገር ምንድን ነው ግን? እንደሱ አይደለም። ከዚህኛው ከሁለተኛው ላይ ነው የሚደረገው። እሱ ትሆና ይሄ ሁለተኛው ታችን ወደ እንደዚያ ወደ እንደዚህ ለነገሩ የማይገፋ ፊት ነው። ሁሉ ፋሚሊ ጣልንባ ይኸው እንደዚህ ያለ ባለቤቱ። እሺ በቃ ጋይሶች በቃ ሰላም ተፈጥሯል። ምድር ላይ የማይፈታ ችግር የለም። ምንም ይኸውላችሁ ጋይስ፣ አሁን ለመወቃቀስ አይደለም፣ ሰላም እንደወረደ እንትን ለማለት ነው። ለእናንተ የመጣ ነው። ያያም አለ ወስ ከእሷን ጨርሶና ወስ ስለሳለ እና ኤቢም አሉ ጋይስ፣ እነ ያዳም አሉ፣ ሁላችንም አለን እና የመጣንበት ምክንያት ታማ ነበረ። አሁን ደህና ነች። ደህና ነሽ? ከዚህ በኋላ በቃ ጋይሶች አሁን ደህና ናት። እኔ ጋርም እየደወላችሁ የነበራችሁ ሰዎች ደህና ስለሆነች ነው እኔም ዝም ያልኳችሁና ደግሞ ጀስት በቃ ይህን ነገር እያሰብን ስለነበረ ከዚህ ትጨናነቅ እሷም ከሚያማት ይሄ ስለሚሻል ጋይሶች እና በተረፈ ደግሞ እሷ የምትነግራችሁ ነገር አለ። እሷ ታውራና በቃ በሰላም ተፈቷል ችግሩ ማለት ነው። እና ሁላችሁም ፎቶ መዘቅዘቅ ምናምን አቁሙ። በቃ በእኛም በኩል ያላችሁ በእሱ በኩልም ያላችሁ እርቅ ስለፈጠርን ተው። ሳይጀሞ ይመቻችሁ። ተመልሷል። ፍቅር ይዝባክ ምን አሁን እንዴት አምሽ አንጨፍር? አሪፍ ነበር ቢሆን ብቻ ጋይስ። አቢኒ እንዳለው ነው ስላመማት ነው። ብዙ ነገ ታወራችኋለች ከነገ ወዲያ። በሰዎች መሀል ጥፋት የማይፈጠር የማይሳሳት ሰው የለም። ይቅርታ ተባብለናል። ነገር ወርዷል። ከዚህ በኋላ የሚያጣላን ነገር ይኖራል ብዬ አላምንም። ምክንያቱም አይተነዋል፣ በጣም ተምረንበታል። ብዙ ነገሮቻችንን አበላሽተናል በጸብ። እግዚአብሔር ይመስገን። አሁን ከዚህ በኋላ ያዳም እኛም በሚያስፈልጋት በምትፈልገው ነገር ሁሉ ልክ እንደቀድሙ የቀድሙ ነገር እንደተፈጠረ ነገራቸው። እስኪ ከአንቺ ስሙት። ቅድም እንዳጋጣሚ በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበረ ስሙ? ቴዲ በሌለበት። አይ ችግር የለውም እሱ እኮ እሺ፣ እሱ አይደለም። ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለእሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያሁን ትንሽ ስበሳጭ ራሴን ያመኛል እና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን ይዤ ስለሆነ ያመመኝ እነሱም እንዳመመኝ በፊት እንደሚያመኝ ስለሚያውቁ መጡ ማለት ነው። ከዛ እና ቤኔም መጡ። ይሄው ተከበቡ እላችኋለሁ። እና አሁን ሰላም ነው፣ ሰላም ነው። በቃ ጋይስ ተፈቷል። ሁላችሁም እኛ እንደፈታ ነው እናንተ ፍቱ። በቃ መዘግዘግ ምናምን አቁሙ ከዚህ በኋላ። እና ደግሞ ያስቀየምኳችሁ ሰዎች፣ ከግምጄ ጎን የነበራችሁ ያስቀየምኳችሁ ሰዎች ይኸው ግምጄም አሁን ስለተማመንበት በክፋት ታስቦ የተደረገ ምንም ነገር የለም አይደል እንጂ በክፋት እሷም እኔም ምንም አስበን ያደረግነው ነገር የለም። ያለመግባባቱ ሰፋ እንዳመማት ነው። ብዙ ነገ ታወራችኋለች ከነገ ወዲያ። በሰዎች መሀል ጥፋት የማይፈጠር የማይሳሳት ሰው የለም። ይቅርታ ተባብለናል። ነገር ወርዷል። ከዚህ በኋላ የሚያጣላን ነገር ይኖራል ብዬ አላምንም። ምክንያቱም አይተነዋል፣ በጣም ተምረንበታል። ብዙ ነገሮቻችንን አበላሽተናል በጸብ። እግዚአብሔር ይመስገን። አሁን ከዚህ በኋላ ያዳም እኛም በሚያስፈልጋት በምትፈልገው ነገር ሁሉ ልክ እንደቀድሙ የቀድሙ ነገር እንደተፈጠረ ነገራቸው። እስኪ ከአንቺ ስሙት። ቅድም እንዳጋጣሚ በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበረ ስሙ? ቴዲ በሌለበት። አይ ችግር የለውም እሱ እኮ እሺ፣ እሱ አይደለም። ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለእሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያሁን ትንሽ ስበሳጭ ራሴን ያመኛል እና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን ይዤ ስለሆነ ያመመኝ እነሱም እንዳመመኝ በፊት እንደሚያመኝ ስለሚያውቁ መጡ ማለት ነው። ከዛ እና ቤኔም መጡ። ይሄው ተከበቡ እላችኋለሁ። እና አሁን ሰላም ነው፣ ሰላም ነው። በቃ ጋይስ ተፈቷል። ሁላችሁም እኛ እንደፈታ ነው እናንተ ፍቱ። በቃ
መዘግዘግ ምናምን አቁሙ ከዚህ በኋላ። እና ደግሞ ያስቀየምኳችሁ ሰዎች ከግምጄ ጎን የነበራችሁ ያስቀየምኳችሁ ሰዎች ይኸው ግምጄም አሁን ስለተማመንበት በክፋት ታስቦ የተደረገ ምንም ነገር የለም አይደል እንጂ በክፋት እሷም እኔም ምንም አስበን ያደረግነው ነገር የለም። ያለመግባባቱ ሰፋና መቃቃርና መጣ እንጂ ካጠፋው ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። እንደ ትልቅ ሰው እንደ ታናሽ ወይም ደግሞ እንደ ልጅ ይቅርታ እየጠየቁ ነው። እንደ ታላቅ እናንተም ይቅርታ አድርጉልኝ። ከእሷ ጋር ፈተነዋል። ያስቀየምኳችሁ ነገር ካለ በጣም ይቅርታ። ከዚህ በኋላ ግን ኢሹ ሆኖ ድጋሚ እኔና የእሷ ጸብም ሚዲያ ላይ የሚነሳ ነገር አይደለም። በምትፈልገው በሚያስፈልጋት ነገር ሁሉ ከጎኗ ነኝ። ምክንያቱም ይህም አካውንት ኢቨን ይሄኛው ሰከንድ ነው እንጂ አያሳድግበት አይደለም። አንቺ ብቻ እግዚአብሔር ይመስገን ጋይስ የለፋንበት ቶቶ ግን በቶቶ አልተቀበሉ የሚፋግሎች ወተት አልቆ ነው ወተት አልቋል። እሺ ብቻ እግዚአብሔር ይመስገን ጋይስ። ከዚህ በኋላ ይህም እኔም የለፋሁበት አካውንት ነው፣ የኔም አካውንት ግምጄ የለፋችበት ነው። ሪፖርት በማድረግ ሁለታችን ለማቃቀር የምትሞክሩ ሰዎች እግዚአብሔር ልቦና ይስጣችሁ። ብትችሉ አቁሙ። ከዚህ በኋላ እኔን የሚደግፍ ሰው ግምጄን አይነቅፍም፣ ግምጄን አይናገራትም። ግምጄን የሚደግፍ ሰው ደግሞ እኔን መንቀፍ የለበትም። ምክንያቱም እኛ ተማምነን የፈታንበት ጉዳይ ስለሆነ ማለት ነው። እና እግዚአብሔር ይመስገን ፍቅር ያሸንፋል። እግዚአብሔር አምላክ መሀላችን አለ እና ነገሩ ሰላም ወርዷል እና በጣም እንወዳችኋለን። እግዚአብሔር ይመስገን ደህና ናት እሷም። ሌላ ነገር ያሰባችሁ ሰዎች ልክ ናችሁ ሊመስል ይችላል። የነበረው ሁኔታ ጥፋተኛ ናችሁ እያለ ሳይሆን ብቻ እንግዲህ ሰላም ወርዷል። ያራዳለች ያሳይ ዞራችሁ ብትሄዱ ሰላም ተፈቷል ጋይስ። ፍሪዝ ደግሞ ብቻ ጋይስ ሰላም ወርዷል። እንወዳችኋለን ጋይስ። እሺ ብቻ እግዚአብሔር ይመስገን ጋይስ። ከዚህ በኋላ ይህ ነገር ምንድን ነው? ግምጅ እንደሱ አይደለም። ከዚህኛው ከሁለተኛው ላይ ነው የሚደረገው። እሱ ትሆና ይሄ ሁለተኛው ታችን ወደ እንደዚያ ወደ እንደዚህ ለነገሩ የማይገፋ ፊት ነው። ሁሉ ፋሚሊ ጣልንባ ያለ ባለቤቱ። እሺ በቃ ጋይሶች በቃ ሰላም ተፈጥሯል። ምድር ላይ የማይፈታ ችግር የለም። ምንም ይኸውላችሁ ጋይስ፣ አሁን ለመወቃቀስ አይደለም፣ ሰላም እንደወረደ እንትን ለማለት ነው። ለእናንተ የመጣ ነው። ያያም አለ ወስ ከእሷን ጨርሶና ወስ ስለሳለ እና ኤቢም አሉ ጋይስ፣ እነ ያዳም አሉ፣ ሁላችንም አለን እና የመጣንበት ምክንያት ታማ ነበረ። አሁን ደህና ነች። ዳንሻ ከዚህ በኋላ በቃ ጋይሶች አሁን ደህና ናት። እኔ ጋርም እየደወላችሁ የነበራችሁ ሰዎች ደህና ስለሆነች ነው እኔም ዝም ያልኳችሁና ደግሞ ጀስት በቃ ይህን ነገር እያሰብን ስለነበረ ከምትጨናነቅ እሷም ከሚያማት ይሄ ስለሚሻል ጋይሶች እና በተረፈ ደግሞ እሷ የምትነግራችሁ ነገር አለ። እሷ ታውራና በቃ በሰላም ተፈቷል ችግሩ ማለት ነው። እና ሁላችሁም ፎቶ መዘቅዘቅ ምናምን አቁሙ። በቃ በእኛም በኩል ያላችሁ በእሱ በኩልም ያላችሁ እርቅ ስለፈጠርን ተው። ሳይጀሞ ይመቻችሁ። ተመልሷል። ፍቅር ኢዝ ባክ። ምን አሁን እንዴት አምሽ አንጨፍር አሪፍ ነበር ቢሆን ብቻ ጋይስ። አቢኒ እንዳለው ነው ስላመማት ነው። ብዙ ነገ ታወራችኋለች ከነገ ወዲያ። በሰዎች መሀል ጥፋት የማይፈጠር የማይሳሳት ሰው የለም። ይቅርታ ተባብለናል። ነገር ወርዷል። ከዚህ በኋላ የሚያጣላን ነገር ይኖራል ብዬ አላምንም። ምክንያቱም አይተነዋል፣ በጣም ተምረንበታል። ብዙ ነገሮቻችንን አበላሽተናል በጸብ። እግዚአብሔር ይመስገን። አሁን ከዚህ በኋላ ያዳም እኛም በሚያስፈልጋት በምትፈልገው ነገር ሁሉ ልክ እንደቅድሙ የቅድሙ ነገር እንደተፈጠረ ነገራቸው። እስኪ ከአንቺ ስሙት።
ቅድም እንዳጋጣሚ በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበረ ስሙ? አይ ችግር የለውም እሱ አይ እኮ እሺ፣ እሱ አይደለም። ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያው ትንሽ ስበሳጭ ራሴን ያመኛል እና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን ይዤ ስለሆነ ያመመኝ እነሱም እንዳመመኝ በፊት እንደሚያመኝ ስለሚያውቁ መጡ ማለት ነው። ከዛ እና ቤኔም መጡ። ይሄው ተከበቡ እላችኋለሁ። እና አሁን ሰላም ነው፣ ሰላም ነው። በቃ ጋይስ ተፈቷል። ሁላችሁም እኛ እንደፈታ ነው እናንተ ፍቱ። በቃ መዘግዘቅ ምናምን አቁሙ ከዚህ በኋላ። እና ደግሞ ያስቀየምኳችሁ ሰዎች፣ ከግምጄ ጎን የነበራችሁ ያስቀየምኳችሁ ሰዎች ይኸው ግምጄም አሁን ስለተማመንበት በክፋት ታስቦ የተደረገ ምንም ነገር የለም አይደል እንጂ በክፋት እሷም እኔም ምንም አስበን ያደረግነው ነገር የለም። ያለመግባባቱ ሰፋና